ተራስተለይ ክቡራትና ክቡራን ተጋታዮች እንደሰነበታችሁ ሰላምና ጤና ከእናንተ ጋር ይሁን። ዝግጅታችንን እንጀምራለን። በመጀመሪያ ማስታወቂያ የቻናላችን ስም ተቀይሯል። ስኮላርሺፕ ፕላስ ነበር ስሙ። ይሄ ስም ሌሎች እንደሚጠቀሙበት ተረዳንና ድግግሞሹ ተገቢ ስላልሆነ የኛን ስም ቀይረናል። የዚህ ቻናል ስም ከዛሬ ጀምሮ ቃለ ሳይንስ ብለናል። ቃለ ሳይንስ እዛም ላይ አፕዴት ተደርጓል። እንደምታዩት ቃለ ሳይንስ ያለበት ምክንያት በመሰረቱ በዚህ ቻናል የምንወያይባቸው ነገሮች መነሻቸው ሳይንስ ነው፣ ሪሰርቾች ናቸው። ስኮላርሺፕ ያለበትን የጻፏቸውን ተመራማሪዎች የጻፏቸውን መጽሐፍት አስተሳሰቦች መሰረት አድርገን ነው የምንወያየው። ሁሉንም ሳይሆን ለኛ ማህበረሰብና በግልም እንደ ማህበረሰብ አግባብነት ያላቸውና ሊጠቅሙ ይችላሉ የምንላቸውን የሳይንስ ሐሳቦች መሰረት አድርገን ነው የምንወያየው። በዚህ ምክንያት ቃሉ መነሻው ሳይንስ ነው ለማለት ቃለ ሳይንስ ብለናል። ስለዚህ ቻናላችን ቃለ ሳይንስ ነው ማለት ነው። እሱ ነው ማስተዋወቂያዬ። እንደናችሁ ግን ዛሬም እኔ ኢሞሽናል ኢንተለጀንስ ነው ወድጄዋለሁ። እንዳልኳችሁ መጀመሪያ ማተኮር የፈለኩት በክህሎቶች ላይ ነው። በስብዕናችን ውስጥ ክፍተት ሊፈጥሩ ይችላሉ ብዬ ባሰብኳቸው ነገሮች ላይ ነው። ክሪቲካል ቲንኪንግ በሚል የጀመርኩትም በዛ ምክንያት ነው። ክሪቲካል ቲንኪንግ በጣም ወሳኝ የሆነ ክህሎት ነው፣ ለማንም የሚጠቅም። እሱን በመጠኑም ቢሆን አይተናል። ከዛ ኢሞሽናል ኢንተለጀንስ በጣም ወሳኝ ነገር፣ ህይወታችንን የሚመሩን ስሜቶቻችን የሚመሩን በህይወታችን ውስጥ አቅጣጫ የሚያሳዩን ያላግባብ ብዙ ጊዜ ያላግባብ ማለት ነው ስለሆኑ የሚነዱ ድራይቪንግ ፎርስስ ናቸው። እነዚህ ኢሞሽንስ የሚባሉ ነገሮች ስሜቶቻችን በዕለት ተዕለት ህይወታችን የሚያሽከረክሩ ነገሮች ስለሆኑ ኢሞሽናል ኢንተለጀንስ ወሳኝ ነገር ነው ብዬ ስላሰቡ ትንሽ ጊዜ ፈጅቻለሁ። አሁን አንድ ሁለት ቪዲዮዎች ከፈቀዳችሁልኝ ብወስድበት ጥሩ ነው። ኢሞሽናል ኢንተለጀንስ ቀደም ብዬ ለመግለጽ እንደሞከርኩት በጊል ሃሰን እና በሌሎችም ጸሐፊዎች አቀራረብ የምናደርገውን የምናስበውንና ቢሄቭ የምናደርገውን የምናስበውና የሚሰማንን ነገር የሚወስኑ ነገሮች ናቸው። እና ዛሬ ሁለት ነገሮችን አነሳላችኋለሁ። አንደኛ ምን ይዛል ኢሞሽን የሚባለው ነገር? ኢሞሽን ሶስት ነገሮችን ይዛል። ጠቅሼው ከሆነ አላውቅም፣ ከደገምኩት ይቅርታ እጠይቃለሁ። ኢሞሽን ሶስት ነገሮችን ይዛል። አንደኛ ፊዚካል ፊሊንግ ነው፣ ስሜታችን፣ አካላዊ ስሜታችን። ለምሳሌ ንግግር ስናደርግ ከደነገጥን፣ ኦዲየንሱን ከፈራ ነው አፋችን ይደርቃል፣ ያልበናል እጃችን፣ ወረቀቱን ከእጃችን ሊሆን ይችላል። ስሜቱ አካላችን የሚፈጥረው ስሜት የሚታይበት ስሜት እሱ ፊዚካል ፊሊንግ ነው። አንዱ የኢሞሽን አካል እሱ ነው። ሁለተኛው ቢሄቪየር ነው። ከዚሁ ጋር ተዛመደ። ቢሄቪየር ደግሞ በዛ በተፈጠረው ስሜት ምክንያት የምናሳያቸው ነገሮች ነው። ለምሳሌ ጸጥ ብሎ መቀመጥ፣ ወይ ደግሞ እንደው ኩምሽሽ ብሎ መቀመጥ፣ ወይ ደግሞ ጥድፍ ማለት በግልጽ የሚታይ ቢሄቪየር፣ እሱ ሁለተኛው የኢሞሽን አካል። ሶስተኛው ሶት ነው፣ ሐሳብ። እንዳው ምሳሌ አንስቼ የፈተናን ጉዳይ ስናስብ የሚሰማን ነገር ለመግለጽ ሞክሬያለሁ። ስለዚህ እነዚህ ሶስቱ መሰረታዊ የኢሞሽን ኤሌመንትስ ናቸው። ፊዚካል ፊሊንግ አካላዊ ስሜትን የሚሰማ ስሜት ነው። የሆድ መረበሽ፣ መድረቅ፣ እንደዚህ መሳሰሉ። ሁለተኛው ሶት ነው፣ ሐሳብ። ያንን ነገር ስሜት የፈጠረብንን ነገር እናስበዋለን። ሶስተኛ ደግሞ በዛ መሰረት ቢሄቭ እናደርጋለን። ውጤቱ ቢሄቪየር ነው ማለት ነው። ሁለተኛውና መሰረታዊ ነገር የሆነው በኢሞሽን ውስጥ ማኔጅ እና ኮንትሮል ማድረግ ጉዳይ። እነዚህ ስሜቶቻችንን ወሳኝ ናቸው ካል እንዴት ነው ማኔጅ የምናደርጋቸው? ኮንትሮል እና ማኔጅ ልዩነት አላቸው፣ መጣባቸዋለሁ። ግን የስሜቶችን ቦታ በህይወታችን ያላቸው ቦታ ማቃለል የለብንም። እነዚህ ስሜቶች
ሞት ሁሉ ሊያመጡ የሚችሉ ነገሮች ናቸው ህይወታችን ሊያሳጡን የሚችሉ ነገሮች በስሜት ብቻ ብዙ ሰዎች ቀደም እየገለጽኩት በስሜት በመነሳሳት ወይም ስሜትን በአግባቡ ማኔጅ ባለማድረግ ምክንያት በህይወታቸው የሚጸጽታቸው የማይመለስ ጉዳት ይሰሩ ሰዎች እንኖራለን በንዴት ብዙ ጊዜ እኔን ብዙ አፌክት አድርጎኛል ንዴት ስለዚህ በቀላሉ ፖለቲካችን ንዴት አለበት ኢሞሽን አለበት ፖለቲካችን ማህበራዊ ህይወታችን ኢሞሽን አለበት ስንደነግጥ ምናሳየው ነገር ስንቆጣ ምናሳየው ነገር ስናዝን የሚፈጠሩ ነገሮች ስለዚህ እነዚህ ነገሮች በደንብ ማስተዋልና በህይወታችን ላይ ጎጂ ነገር እንዳያስከትሉ መከታተል መቆጣጠር ያስፈልጋል በስራ ቦታ ወዘተ ስለዚህ መቆጣጠር ማለት እንዳይከሰቱ ማድረግ ማለት አይደለም according to Gil Hassan ስሜትን መቆጣጠር ማለት እንዳይከሰቱ እንደሱ አይደለም እንዳይከሰቱ መቆጣጠር እንደውም ጉዳት አለው ነው የሚባለው አንድ ሰው እንዳይናደድ መከላከል ጉዳት አለው አንደኛ ይቻል ሁለተኛ ሜሴጁን አናገኘው አንድ ሰው እንዳይቆጣ ከተከላከለው የተቆጣበትን ምክንያት ፈልገን እናገኘው አንችልም እኔ አንድ ጊዜ ገጠመኝ ነገር እዚያ ሀገር እንደውም ምንድነው የሆነው እዚያ ሀገር መጥቼ እንደመጣችሁ ወዲ ይውሳቸዋልና በቃ ተወሰነ ጊዜ የሀገሩ ምናፍቆት የቤተሰቦች ምናፍቆት በቃ እና የሆነ ካውንሰለር ማነጋገር ፈለኩኝና ሄድኩ ከዛ ሳዋራት ከሀገሬ ለምን እንደመጣው እንዴት እንደው ምናምን ሳነጋግራ በቃ እምባዬ መጣ ልቆጣጠረው አልቻልኩም ለማልቀስ ጀመርኩ አለቀስኩ ትልቁ ሰውዬ ሲያለቅ አለቀስ እዳው እንዳረግ ታውቃለህ ካውንሰለር ሶፍት ነው የሰጠችኝ በቃ እንዳላለቀስ አይደለም ያባበለች ኦኬ it's all right ብላ ሶፍት ስለዚህ ስሜቱን መቆጣጠር አይቻልም እንዳይወጡ እንዳናዝ ማድረግ አይቻልም ሰዎች እንዳይቆጡ ማድረግ አይቻልም ቀር እንዳይላቸው ማድረግ አይቻልም ጥበቡ እሱ ላይ አይደለም ጥበቡ ማኔጅ ማድረግ ነው ማኔጅ ማድረግ ምንድነው መምራት ያንን ስሜት ተረድተን ሰውየው በቁጣ ውስጥ መሆኑን ተገንዝበን ይሄ ሰውዬ ተቆጥቷል ስለዚህ እንዴት ነው ሪስፖንድ ማድረግ ያለብኝ እንድንል ነው ይሄ ማኔጅ ማድረግ ይሄ ነው የሰውየውን ኢሞሽን ማኔጅ ምናደርግበት ስልት እንፈልጋለን ማለት ሁለተኛው መቼ ሪስፖንድ ማድረግ እንዳለብንና መቼ ሪስፖንድ ማድረግ እንደሌለብን እንወስናለን ይሄ ማኔጅ ማድረግ ማለት ነው ስሜቱን ተረዳ ነው ለምሳሌ አሁን አንድ ቢሮ ሄዳችሁ ሰውየው በጣም ተናዷል በሚናደድበት ጊዜ እናንተ እንግዲህ ምን ማድረግ መናደዱን ታውቁና እኔም እንግዳው እንደሱ መናገር የለብኝም ብላችሁ ራሳችሁን ኮንትሮል ታደርጋላችሁ ራሳችሁን ማለት ስለዚህ ተወስናላችሁ ማለት ነው አስተሳሰባችሁን ትመሩበታላችሁ ኢሞሽኑን ማለት ነው ስለዚህ ማኔጅ ማድረግ ማለት እሱ when to stop responding and when to respond so controlling emotion እና managing emotion ሁለቱ የተለያዩ ሆናቸው ማወቅ ያስፈልጋል ማለት ነው ኩራትና ክቡራን ለዛሬ በዚሁ ልሰናበታችሁ ነው ነገ assertiveness ምን ማለት እንደሆነ እንዴት ያለ ስኪል እንደሆነ ታውቁት ይሆናል ግን እንደው ለማሳሰብ ያህል assertiveness ምንድነው የሚለውን ማንሳት ፈልጋለሁ ከዛ ኢሞሽንን ትቼ ወደ ሌሎቹ ሳይንሳዊ ጉዳዮች እገባለሁ ማለት ነው እስከዛ ድረስ ሰብስክራይብ ታደርጉ ሰዎችን አመሰግናለሁ ሰብስክራይብ ያደርጉ ሰዎች ብዙ አይቻለሁ ዜርስትሊ ዜራኩርልኝ ቀጥሉ ቻናላችንን ማሳደግ መቻል አለብን ሼር አድርጓቸው ለምትፈልጓቸው ቴሌግራም ግሩፖች በሜሴንጀር በመሳሰሉት አሰራጩት ቻናሉን ያስፋፋን ለብዙዎቻችሁ ጠቃሚ የሚሆኑ ሐሳቦችን ያፈላልው አመጣለሁ እናንተ ሰብስክራይብ ሼር በማድረግ ታበረታቱኛላችሁ ተስፋ አደርጋለሁ ዛሬ በዚሁ ሰናበታችሁ ነው ሰላምና ጤና በእያላችሁበት መኛለሁ ሰላም ቀን